የትራፊክ ልብስ ለብሱ የነሱ የራሳቸው እዚህ ጋር የሚደረገውን አድርጎ ከላይ የሚመጣውን መኪና ደረቱን እየመታ ያስቆማል እንዴ? እባክህ እያለ ልክ እንዳንተ እያለ ይለምናል ወይ? አንድ እጁን ብቻ በአንድ እግሩ ቆሞ ከወደደ ይቆማታል። እንዲህ ብሎ ካለፈ እዛች ጋር የተጻፈች 1 4 5 ትበላለች አድርጎ ይስፋል። የታባቱን ያመልጣል። የታባ የተሰጠው ከንጉሥ ዘንድ ከመንግስት ዘንድ የተሰጠ ማይረግ ነው። ዝም ብሎ ሰው አይደለም። እጁን ብቻ መዘርጋት ነው ከሱ የሚጠበቅበት። V8 ለምን አይሆንም? V9 ለምን አይሆንም? ከፈለገ Z9 ለምን አይሆንም? የታባ መጥቶ እሱ አጠገብ ላይ ቆም። ጻድቅ እንደ አንበሳ ዳቦት ያለ ፍርሃት ምን ይሆናል? ይኖራል በእምነት። ስማኝ፣ አንተ እጅ ላይ ያለው ከመንግስት ዘንድ ጸጋው ሰማይ አሜን የተሰጠ ስልጣን ስለሆነ አሜን ጠላቶች እባክህን አትበል። መምታት እንቻልበት፣ ማስቆም እንቻልበት። እንኳን ጠላት ተፈጥሮ ቀይ ባህር ቆሞላቸዋል። እንካ ዛሬ ይሄንን ማይረግ ለአንድ ምስኪን ቤተሰብ እንኳን አዞ ለማያውቅ ለአንድ ምስኪን ሰጥቼውታል። ሰባ የቅድሞ ትራፊክ እጅ መዘርጋት ከዚህ በኋላ እጅን አንሳ፣ ባትሪን አንሳ፣ እጅን ብቻ ዘርጋ። በሽተኛ ብድግ ብሎ ይላል። የትኛውም መከራ ይቆምልሃል። ለአንድ ለሁለት ሰው ሰጥቼ ቤትስ የእግዚአብሔር ሰዎች እኔ ለአንድ ሁለት ሰው በቃ እጁን ሲዘረጋ አንካሳ ወደ ላይ እጁን ሲዘረጋ እንዲህ አይነ ስውር የሆነው በደግም ነው እያየው ነው እስኪል ድረስ 1 2 3 ማይረግ 1 2 3 ለአንድ ለተገፋው ምስኪን በኢየሱስ ስም ሰጥቻለሁ። በኢየሱስ ስም ሰጥቻለሁ። አጠገባለሁ ያዛርጎና ከዛሬ ጀምሮ በላ ውስጥ የትኛውም ነገር ይታዘዝልሃል። ከዛሬ ጀምሮ ባትሪን አንሳ፣ መምታት እንቻል፣ ይታዘዛል በለው እስኪ አንድ ሰው ጮሆ አሜን ይበል በኢየሱስ እግዚአብሔር ባየለኝ በክብረ መጥላ የሟርተኞች ሟርት አይሰራም በኔ ቤት። አንጉሎ አስጠንቁሎ ሟርቶ አስሟርቶ ሞት የታሰበው ዛሬ ሳይሆን ድሮ እግዚአብሔር ባየለኝ በክብረ መጥላ የሟርተኞች ሟርት አይሰራም ባንተ ቤት። ይታወቀኛል ዛሬም ከኔ ጋር ጌታ እንዳለ ይታወቀኛል በብዙ ክብር አጠገብህ ይታወቀኛል። ይህንም ላሞላ ኪንጠሌና የወመዳ ይበት ወይ ቢዮሲ በኪንጠሌና ይሄን በሞላ ከበሹራ ቢዮላ ወይ ከበልሞላ ከመክሶል ሞላ ከመይ ክንውን ከበልማሞ ቃይ ባይራይ ቃይ ባይር አፈረነ ዋና ከበይን ማሞኩ yokoki ukomuse in mamoko ክንውን ቃይ ባይራ in mamoko in yokoባይ ከሳ ዋስም ከበልያ ሄራ ዋክዳ ንግንም ተቆላሞ ያ በሶኮ ባይሶኮ ታይሽበልሶኮ ተቆላው እንጀምጥ ለምን ያቆበስ ውጭምባ ሞይወላ አጠገበው መጭቦ ገፋላ አማሞ አንተ ማሞም ገፋላ በትክክል ነው። ማይሰበረውን ዱላ ለማለስ አሜን። የማይናወጣውን ዱላ ለማለስ ዋ በአተብሻ ዋሱምን ከዚህ ሰዓት ጀምሮ
ጀምሮ የጠላት ብዛትን እንዳያዩ፣ የጠላትን ብዛት እንዳያዩ፣ የኑሮን የችግር ብዛት እንዳያዩ፣ ሰማይ ላይ ያለውን አምላካቸውን ብቻ እያዩ ድፍረትን ለብሶ እንዴቱ አንድ ሁለት በኢየሱስ ስም ሰማቸው። ፈርቶ ዋሻ ውስጥ ተኝቶ ተደብቆ ባለበት እግዚአብሔር ቀኙን ይዞ ነው ጌዶርን ያወጣው። ና አንተ ጦረኛ ይታባ፣ አንተ ትችላለህ፣ አንተ ሳልተኛ፣ አንተ እኮ ጀግና ነህ። እግዚአብሔር እኮ ያባብላል እኛን እኮ ልክ እንደዛ ልጅ ጌታ ስለሚወደን በጣም ስለሚወደን አሁን የኔ ልጅ አንተ እኮ አንበሳ ነህ ሲል ደስ ይላል። አንተ እኮ ትችላለህ ስል በጣም ነው ደስ ይላል። በትምህርት ቤት መጥቶ ምን ይላል? ዛሬ ክላስ ላይ እጄን አንስቼ እንደዚህ ስናገር ተጨበጨበልኝ ይላል። ዛሬ ተጨበጨበልኝ እኮ እያለ ነው። በእምነት ኖሮ ጎሽ፣ ጀግና፣ አንበሳ፣ ትክክል ነኝ፣ ጎበዝ ነኝ ለመባል የሚፈልግ ሰው ውስጥ እጁን ከፍቶ እግዚአብሔር ራይት ቢያደርግ አንተ ትችላለህ ያከምስን ይህችን ዘምሮ ዝሙረን አንበሳ፣ ጎበዝ፣ ጀግና መባል ፈልጋለሁ። ዛሬ እግዚአብሔርን ነው የምልህ፣ ጎበዝ የሚያስብል የእግዚአብሔር በትር ነውና ሰጥቻለሁ። ቅድም እያለሁ አይደል? አንደኛ ዱላ ያሰሰ ላለመፍራት እንዳትፈራ ዱላ ነው ያሰሰ። ዝም ብሎ በባዶ አይደለም አትፍራ የሚለኝ እግዚአብሔር እስራኤላውያንን አትፍሩ ያላቸው በባዶ በዚህ ብሎ አይደለም፣ በባዶ እጁ አይደለም፣ ዱላን አስይዞ ነው። አንደኛ ሐዋርያት ወደ አዲስ ኪዳን ደግሞ ስንመጣ ኢየሱስ ክርስቶስ ሐዋርያቶችን ብዙ ጊዜ አትፍሩ ብሎ ይናገራል። እየሰማችሁ ነው? በጣም ብዙ ጊዜ አትፍሩ። እኔ ከዚህ እሄዳለሁ፣ እናንተ በርቱ፣ ጊዜው እየተቃረበ ነው፣ ግን አትፍሩ ይላቸዋል። አትፍሩ ስል በዝም ብሎ አይደለም። እንደውም አንድ ጊዜ ምሽት ላይ ወደ ማዶ እንሻገር አይደል ያላቸው። ወደ ማዶ ምሽት ላይ ነው ብሎ መጽሐፍ ወደ ማዶ እንሻገር። መሀል ላይ የሚያስፈራ ነገር መጣ። ይሄ ምንድን ነው? ወይኔ ጡቶች ሮዮ የማ ቀደሞ ለምበን ኢየሱስ ክርስቶስ እንደዚህ ጭንቅላቱን በውሃ እየተራመደ ወደ ልጆቹ መጥተው እኔ ነኝ አትፍሩ፣ እቅፍ አድርገው ተቀበሉት። ከዛሬ ጀምሮ ብለው እስቲ አትፍራ ተብለሃል። ልክ በውሃ እንደዚህ እየተራመደ ሲመጣ ከዚህ በፊት ያለመዱት ነገር ነው። በውሃ ላይ ሰው ሲራመድ ገጥሟቸው ስለማያውቅ ፈሩ በጣም። ምን እንደሆነ መጥቶብናል አሉ። በጣም እጅግ በጣም ሲፈሩ ለምንድን ነው ከተባለ ጨለማ ስለሆነ። ጨለማ ያስፈራል። በርግጥ ሰዎችን ምን ያስፈራል ካላችሁ፣ አንደኛ ጠላት ያስፈራል፣ ሁለተኛ ጨለማም ቢሆን ያስፈራል። ጅብ ባታዩ ራሱ አንበሳንም ባታዩ ጨለማ ራሱ ያስፈራል። ቅድም ብያቸዋለሁ። የሆነች ትንሽዬ ነገር ጨለማ ስለሆነ ያስፈራል። ጅብ መስሎ ያስፈራል። የሆነ ነገር መስሎ ጠላት መስሎ ያስፈራል። አሁን ልክ እንደዚህ አይነት ፎርጂት ነገር ነው ዛሬ ሰዎችን እያስፈራ ያለ። ምንም ባዶ ፎርጂት ነገር ለምንም ጉልበት ለሌለው ነገር እጅ ስትሰጡ ኖራቸዋል። አቅም ለሌለው ነገር እጅ ሰጣችሁ ኖራቸዋል። ከበለፈ ቤት አዋን በይውሉን ፎር በይውሉን አንዱ ተኩ የለከው ካንዶ ለፈ እስም ኪዶነ ማለት ዋት ሰው አንዱ ውትት ከሁሉ ለህንቱ አንዱ ውትት እጨትስ አፍጠን ብለኑ ዘና ብለኑ እንደ አንበሳ ታቦል አረ አንበሳ ሲመትራክ ቢመጣ አይፈራም። መጥቶ ይተኛል አስፋልት ላይ መንገድ አይሰጥም። ንጉሥ አድርጎ ነው የፈጠረው። የአራዊት ንጉሥ አድርጎ ነው የፈጠረው። ጌታን በደንብ ስሙ። ሲመትራክ መጥቶ ክላክስ ቢያደርግ ለምን በጥሩምባ ቢነፋ ራሱ አንበሳ መንገድ አይሰጥም። ፈታ ብሎ ይቆማል። ሲፈልግ ይተኛል። ነገ ያለው ሰው አንተ ከአንበሳ አትሻልም ወይ ነው? በእግዚአብሔር አምሳል ተፈጥረሃልና በለው
አለ ማለት ከፋንዶና ስለዚህ አትፍሩ። ሞታዋ አይሰራም ባይወት አይሆንም ባይወት ብቶታ ነገሩን አባት ሞታዋች አይሰራም ባይወት አይሆንም ባይወት ቀይሮታ ነገሩን አባት ሾማስ የማርት ሟርት አይሰራም ባይወት አይሆንም ባይወት አላሲያካማ አሳቲ መታ ጌታ ምስክሬ ዋግዳኮ ባይሶ ኮካ በልሶ ኮካ ተከራማ ዊኒሾ ኮካ ላሲሶ ኮካ አንጎ ዊሲሳ ኮካ ዋግዳኮ ማንኮር ተመዳማ ያኮ በሹራ አመለማ ኮይራ ባከ ወደ ሶስተኛ ልፈለው ሰውን ምን ያስፈራራል ካላችሁ ድህነት ያስፈራራል። ክፉ ነው ድህነት። ይሰበር ከኪሴ ውስጥ ጮኸ ይወጣ። እሺ ሳይጮህ ያውቀበረባ ይወጣ ቁጭ ብዬ ነበር እያለ ብቻውን እያወራ ይወጣ ወይ ባይዘው ድህነት ክፉ ነው። አይጮህም። ቁጭ ብሎ ዝም ብሎ ይሰራል። ስራው ዝም ብሎ ይሰራል። ሂዳር ሲደርስ የሂዳር ደሞዝ አልሞላህም ይላል። ታይሳስ ሲደርስ የታይሳስ ደሞዝ ገና ሳይደርስ ወሩ ሳይገባ ከሱቅ ተበድሮ የታይሳሱን ጨርሷል። አንድ ሁለት በጌታ በኢየሱስ ስም የድህነትን ቀንበር ከነስሮ ነቀልኩት። ወካላን ከነስሮ በኢየሱስ ስም ነቅያለሁ። ልጆችን ባሪያ አድርጎ ሊወስዱብኝ ነው። ምን አባቴ ሊሆን ልጆችን እንዳለ ለባርነት ሊወስዳቸው ነው ብላ አይደል ያለቀሰችው? ነብዩ ጋር ስታወራ ነብዩ ጋር ብርና ወርቅ የለውም። ነብዩ ጋር ግን ከብርና ወርቅ የሚበልጥ አደገኛ የሆነ ቃል አለ። ለማለት ነው። ብር እያልኩ አይደለም፣ ወርቅ እያልኩ አይደለም። ለማለት ነው። ቃሉን ተናገረ። ከአካባቢ ባዶ ማድጋዎችን አምጪ አላቸው። አምጪ ብቻ አይደለም እግዚአብሔር ሰው አታሳንሽ። ኦፊሶ ቤሳ አጠገባ የሆነች ኦፊሶ ቤሳ ኦከ የበቃ ከጎረቤት ከዛም ቤት ባዶ ዝም ብላ ይዛ መጣች። ዱብ ከዛ አራይ በላይ አምጪ ዱብ ባዶ አምጪ እስቲ ዱብ አምጥታ ባዶውን ቁጭ ጨርሻለሁ አለች። ጨርሻለሁ አሁንም እስቲ ካለ ፈልግ በቃ እንዳለ ሰብስቤ ስትል ቱቦ ነበር ደመታ ነው አዶታ የዘይት ቱቦ፣ የበረከት ቱቦ፣ የብልጽግና ቱቦ አይምን ካሱ የታባት ዋሊማ ተፈረመው ለብቻይ ዋይ ለተፈረመው ነው ያው ዋሊማ ታቆልም እንካ ግንቦሮ ወካስምን ዋሊማ ታይ መረከም ዋና ከሽ ፈረመው በለ ትሮዳነ ሊፈረም አያና ፈረም ዋመገር አያና ፈረም በማን ሊፈረም የዋን ቱቦ ማነው የዘይት ቱቦ ተጠቅዶላል መቅዳት ከቻልክ ተጠቅዶላል። አንድ ሊፈርም ነው ወይ ሊፈርም ነው። በወልድ በመንፈስ ቅዱስ ስም ዛሬ አትያለ በረከትን የሚያዘንብ መንፈስ፣ ድህነትን የሚያስወግድ መንፈስ፣ የሞትን መንፈስ የሚያስወግድ ክብር፣ የድህነትን ቀንበር የሚሰብር ኃይል አንድ ሁለት በኢየሱስ ስም ሰነረ።
የለፈን መስክሪን ይዛም እኔ ይልቀቃኝ በቃ እኔ መሰናበት ፈልጋለሁ። ቻው ብዬ እወጣለሁ ነው በአካል ቢያየው ሁለት ጊዜ ቻው ብዬ ለሁለተኛ ላለመገናኘት ቻው ብዬ ነበር። አይተቀም ማን እንግዲህ ቻው ወደደም አይታ ፈላሽ ተመላሽ ቻው ይበልስት ያሰናብቲ ነው ከዲህነት ላይ እንጋ ቻው ማለት ነው። ኮሮና ጊዜ ከሆነ ባጃጅ ሹፌር ጋር ተጣልቼ አውቃለሁ። አንድ ባጃጅ ሹፌር ኮሮና ጊዜ አገልጋዩ ነጥዋል ኮፒኮ ኮሮና ቡች ተሞን ነው እሱ ያለ ቡች ተሞን ቤተክርስቲያኑ ሁሉም ዘጋማራ ማይት ነው ማየው ገባ ይኩይ አኔ ባጃጅ አፈላቻ ፉራም ሳሲንካ ሰሙ ይለቃኒ ብሮን ይለቃኒ ፈነደድ በየፈንድ ገና አደባባይ ላይ አደባባይ ማፎን ወራጅ አለበት በጣም ተሰምተኝ ወራጅ አለሰብ አቆም ወረድኩና ስማኛለሁ። አገልጋዮች በተአምራት ይኖራሉ። አሜን። አንተ አፍካፍታለህ አገልጋዮች በድንቅና በተአምራት ይኖራሉ። አሜን። አጫጭም ካልቀረበ ነበር። አንተ ግን በአገልጋይ ላይ ነው አይደለም እንደዚህ የሟረትከው። አንተ ግን ባጃጅ ላይ ሰማታ እያል ልክ የሆነ ከባድ ቃል ሊያወራየው ደንግጦ ከባጃጅ ውስጥ ወረዳና አስፋልት ላይ ተንበረከከ። ይቅር በለኝ ተሳስቻለሁ አለ። አጨብጭባ እዚህ ጋር እንደተለት መተው ማንም ባይሰጥ እንኳ አገልጋይ በድንቅና በታምር ይኖራል። አሜን። ልትረዳ ለአንተ ይሻላል፣ ልትሰጥ ለአንተ ነው ይሻላል። ጌታ በታምር ለሰው ከዚህ በኋላ እግዚአብሔር ሰው ጌታ ነው። እስቲ አጠራሽ ተዘጋጅቶ የሚጋባ ፕሮግራሞች በሳምንት 3 ማለት ለዚህ ሁለት ምናምን ነው አይደል? አሁን በ15 አንድ ቀን የሚጋባ ቪዲዮዎችን ከመንግስታችሁ ትመግቡ ዘንድ ሀሳቡንም ነው በጣም አስፈላጊ አጨብጭቡ እንደተቀበለ በኢየሱስ ስም አውጡ የለው ቅድም የለው ይሄ ወራብለሽ እኔ እኮ ኪራይ ቤት አትከፍል ማይዘው አከራዩ ይሞታል አልልም ኪራይ ቤት ያለው እየከፈልክ ትኖራለህ። የምትከፍልበትን አገር እግዚአብሔር ይሰጣል። አከራዩ ይሞትላል አይዞህ አልልም። አይሞትም እሱ ይኖራል፣ አንተም እየከፈልክ ትኖራለህ። ይስጠን የቄሳርን ለማን ለቄሳር የእግዚአብሔርን ለእግዚአብሔር ወይ ማሶበየ ወውድኩኝ ሊቃ ዮሐንስ እየውድኩኝ ከበጣ ቅድም እግዚአብሔር ሰው እርሳ ያ አባዳሪው እንዲሞት አልጸለየም። አባዳሪው እንዲሞት አልጸለየም። ምንድን ነው ያላት? ሽፈይ አሁን መጨረሻ ላይ ምንድን ነው ያላት? ሽጠሽ ሽፈይ የቀረውን ደግሞ ምን አድርጊ አንቺም ልጆችሽ ተናቀሙ ከዚህ ተገኘታ ቁርስም ብሎ ሚዛን ብሎ ከዚህ በፊት ሚዛን ጃምፕ ታደርጉ ነበር አይደል? አሁን እንደው ማክሰስን ጨምሬያለሁ። አሜን። አኩማን ማያቋን ሹራሜ ነው እንዴ? አሜን። ትብና ላበል ሰው በኢየሱስ አሜን። የሆነ ሰዓት ላይ ጃምፕ እያደረጉ ነበር የሚኖሩት እነዚህ ሰዎች። እኔ ሳስበው ማለት ነው ጌታ በቀረው ምን አድርጉ ትብና አድርጋችሁ ተመገቡ አግባችሁ አሜን 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 አይደለ ዶክተር እንጀራ ስከም ሳይቆላይ ወንተ መጣኝ በአምስቱ ታን እንጀራ እንግዲህ ተቀላቀለ እስታው አርተው ዝም ብሎ እንዲገባ አው ልክ እንደጋቤ እግዚአብሔር ሰው አቤት እንዴት አላደው ስቆጋሳቸው ማለት እንዴ ይሄ የተጋሉ እንት ጴጥሮስ እንደዚህ አለ፣ ጌታ ሆይ አለ፣ ሰው ብዙ ነው፣ ሰው ማዕት ነው። ወደ የሱቃቸው ወደ የማንደራቸው ሄዶ እንዲበሉ
ይህን ህዝብ አሰናብታቸው ስል አይሰናበቱም፣ እዚሁ ይበላል። አላካሻታማስ አጫሊያስ እዚሁ እንዴት ከየት መጥቶ እንጀራ የለም እኮ ምግብ የለም እኮ ውሃ የለም እኮ አሳ አልተጠመደም እኮ ምናምን ስል ችግር የለም እዚሁ ከየት ስል ዞር ብሎ ሲፈልጉ መጽሐፍ ቅዱስ ሲናገር አንድ ብላቴና ይላል። አንድ ብላቴና ስንት እንጀራና ስንት አሳ? 5 እንጀራና 2 አሳ ያዘ። አንድ ብላቴና ተገኘ በዛ ምድረ በዳ ላይ ግድግዳና አቋጠለው ወይ ብቻ አንድ ነው ተገኘው። በዚህ ጉባኤ መካከል እያየው ነው ለህዝብ የሚተርፍ። አሜን አሜን። ይህንን ስብከት ሆሳዕና ላይ ሰብኬ ነው ኦኬ ለሆሳዕና ማለት ነው እኔ በዚህ ጉባኤ መካከል ለህዝብ የሚተርፍ አንድ ብላቴና ይታይ። አሜን። በእግዚአብሔር ማህበር ጎንበስ ብዬ ሳየው ለህዝብ የሚበቃ አይደለም 5000 ለ10,000 የሚበቃ ህዝብ ይታያል። ለ10,000 ህዝብ የሚበቃው ከዛ ብላቴና ላይ እንጀራው ምን አደረገ? ወሰዳና እዚህ ጋር በጣም ሰው ጨርሻለሁ። ከብላቴናው እጅ ላይ እንጀራውንና አሳውን ወሰዳና ሁለቱንም ከፍ አድርጎ ምን አደረገ? አመሰገነ፣ ባረከ። እንዲበዛ አሜን፣ እንዲበዛ አሜን። ፋምን ወንቶ መከበላ ምን ማንን ይቆስ ይኖር ለቶ እንጂ ኪምን ለበሮሲ ነው ይሁን ኪያግና ምን ዶቀን ይሁን ዋኪዳኮ ይባል አሜን አሜን ዋኪዳኮ ይሚያ ካንተ ወስዶ ዳምዳም ጌታ ሆይ ለዚህ ሁሉ ህዝብ እንዲበቃ ይሄን እንጀራ ስል ሲሰጥ መብላት ይሄም መብላት መጽሐፍ ቅዱስ ወንዶች ማነው ህፃናትና ሴቶች ሳይጨመሩ ነው ብለዋል። ስንት ሲል 5 እንጀራው ለ5,000 ህዝብ ስንት መስጠት ነው? ስንት ሲባዛ ስንት ነው? እሳት ውስጥ ካልኩሌተር ማታ ክሪክሮስ ከዛሬ ማታ ጀምሮ ልክ እንደዚህ አይነት አደገኛ ክሪክሮስ ውስጥ አደገኛ አስገራሚ በረከት ውስጥ አንድ ሰው እንዲህ ገብቼ አስገባ። ልክ ሰው ዘፍርክ ጫፍ ከከምሳታ ደላል ገበውስ በረከት ወዳለበት ክብር ወዳለበት እግዚአብሔር እንደዚህ ብሎኛል። ግፋቸው ይህንን ህዝብ እየተቸገረ ነው። ሳይበሉ የሚኖሩ ናቸው፣ የተቸገሩ ናቸው። ብዙዎቻቸው የተቸገሩ አሉ፣ ያለቀሱ አሉ፣ መክፈል አቅቷቸው የሚያለቅሱ አሉ ብሎኛል። ምን ላድርጋቸው እግዚአብሔር ስል እግዚአብሔር ወደ በረከት ግፋቸው ብሎኛል። አንድ ሁለት በኢየሱስ ስም ገፍቻለሁ። አንድ ሁለት በኢየሱስ ስም ገፍቻለሁ። አንድ እግዚአብሔር ወንበራችሁን ወደ ላይ ከፍ አድርጉት። እንጀራችሁን ወደ ላይ ከፍ አድርጌያለሁ። ውሰደው በኢየሱስ ስም። አንተ ይህን ሰው ከቅርብ ጊዜ በኋላ ጌታ ነው ምስክሬ ምን ያደርጋለሁ ከዚህ በኋላ በሁለት እጅ ብትሰጥ የማያልቅ በረከት ጌታ እኮ ለማኛውን እኮ ጌታ ለማኛውን መቀበልን ብቻ ሳይሆን መስጣትንም ምን አድርጊ ተለማመድ ያላት መቀበል ብቻ ሳይሆን መስጣትን እኔ መስጣት ፈልጋለሁ፣ መካፈል ፈልጋለሁ። ዋሱምን ጻድቅ ያበድራል እንጂ ከማንም ሱቀን ለምሱቀን እሱቀ በደንሽ ለቁቃ ሙልሱቅ ደመኝነት ከያታቶ አንድን የምስራች እዚህ በኋላ ወጥቶ ይለው ኢየሱስ እግዚአብሔር በዚህ ብሎኛል። ብዙ ዋጋ ከፈልሽ ለማግኘት ስትይ ብዙ ተራሮች ወዲያም ወዲህም አልሽ፣ ብዙ ቦታ ረገጥሽ። እግዚአብሔር በዚህ ብሎኛል። ከጓዳሽ አሁን በረከት ይፈልቃል። አሜን አሜን ሃሌሉያ። ዛሬ ጀምሮ ለካ አንድ ሰው ጮኸ አሜን በል በኢየሱስ ስም።
ወጨምላ ለቀቆ ደንጎ ሶዶ ኮትያ ወጨምላ ለቀቆ በሳታ ወጋቆ ኮትያ ወጨምላ አይደ ሹራ ሳወል ጎጎነ ሆረም ሳወል ጎጎነ ሆረም ሳወል ጎጎነ ሆረም ሳወል ጎጎነ ለማናማት ሂቶክ ሰቦኮ ሚታው ዋወቹ ጋልቲ ያኔ ዋወቹ ጋልቲ ዋወቹ ጋልቲ ለማናማት ተይሞ ሄታር ጎጎነ ሆረም ሳወል ጎጎነ ሆረም ሳወል ጎጎነ ሆረም ሂቶክ ሰቦኮ ሚታው ዋወቹ ጋልቲ አያሌ የደስታ መንፈስ፣ የሰላም መንፈስ፣ የደስታ መንፈስ አራት ሰዎች አሉ በዚህ ጉባኤ መካከል ያው እቱ ገቡሻው ሰሮገ ካይላ ጉይ ለማኳኔ ካይላ ክቸማ ኳኔ ከበገን ኦሳች መንፈስ እንደሰማ ያቶ ጸጥ ብለው አሁን የሳቅ መንፈስ ይወርዳል። አራት አምስት ሰዎች ላይ ከባድ ሳቅ ያው በቃ ማን መዳው ቦደደ አንድ የእግዚአብሔር መንፈስ አሲቃቸው በኃይለኛ ደስታ ነገ ላይ ክብር እንዳለ ታሳይ ዘንድ የሳቅ መንፈስ የደስታ መንፈስ 1 2 3 ጫው ተከለ ኮምበስ ብላ የሆነች ልጅ እየሳቀች ነው። ያው እዛ ቀጥሎ ይሄው ቀጥሎ ከዚህ በፊት ያለቀሱ ናቸው። አሁን አስቃቸዋለሁ ብሎ ባይ ለጋ ባይ ባይ ባይለኛ ባይ ባይ የመጀመሪያዎቹ ከሳቁ ሰዎች የመጀመሪያዎቹ ከመጀመሪያዎቹ የሚወጣውን ፈልገው እንደሚያገሳ አንበሳ ዙሪያ ዙሪያ ቢያንዣብብ ሰላም ደርሶ ሊነሳ ሰላም ደርሶ ስልጣን የለውም በኔ ላይ አለቃ ይሆንን የበላይ እንዲያም አይደለም ማጓደድ በመስቀል ሞት ነው መወለድ የሞተበት አይሰራም በሕይወቴ አይሆንም በሕይወቴ ሽግቶታ ኢየሱስ አባቴ የሞተበት አይሰራም በሕይወቴ አይሆንም በሕይወቴ ሽግቶታ አይሰራም በሕይወቴ አይሆንም በሕይወቴ ሽግቶታ ኢየሱስ አባቴ የስንቱን ጀግና ቤት ደፍሮ መቅሰፍቱን ይዞ ሲገባ ገዳዩን ሌባ አትበል ሸንጎ ሰብስቦ ስመክር ታሪክን መናድ ያድርግ በድግስ
ሰጥቶ አስፈለገ የሚያመልከው ጌታ ነው ስልጣን የለውም አለቃ ሆነ ይበላል እንደማደለም ማጥወደደ ማስቀመጥ ወለደ የለውም አለቃ ሆነ ይበላል እንደማደለም ማጥወደደ የሰለለ ሆነ ስልጣን የለውም አለቃ ሆነ ይበላል እንደማደለም ማጥወደደ በማስቀመጥ ስልጣን የለውም አለቃ ሆነ ይበላል እንደማደለም ማጥወደደ Shut up,